አሁን ነው የሚገባኝ መናፍስት እንደሆነም መተኛት በህይወቴ ደንግጬ አላውቅም። እንደዚህ ከጸጉራችሁ አንዲቷ ያለ እግዚአብሔር ፈቃድ አትወድቅም። ግን ልጄ ጸጥ ዝም አለች። ረች ልጅ ዝም አለች ትኩሳት ስንለካት ምክንያቱም ሰው ቢያወራኝም ጸሎት አልሰማ እና እንደውም ቤተሰቦቼ እኔ ጋር መጥተው በቃ እንዳታለቅሱ እግዚአብሔር ተናግሮኛል እዛ ነው ማለቅሰው አልኳት። ግን ብዙ ሰዎች ይመጡ ነበረ። ጌታን ማወቅ ፈለግኩኝ እና ተመልካቾቻችን ወደ እናንተ አንድ እንግዳ ይዘን ቀርበናል። በህይወቷ እግዚአብሔር ያደረገላትን ነገር ወይም ደግሞ ልታካፍለን ያሰበችው ነገር አብረን የምናየው ይሆናል። ቤታችን ሜሮን ወደዚህ ፕሮግራምና ዝግጅት ካሉሽ ጊዜዎችሽ ጣበሽ ለእግዚአብሔር ክብር እንደዚሁም ደግሞ ለእግዚአብሔር ሕዝብ ይጠቅማል ልሻልሽውን ነገር ልታካፍልኝ ስለመጣሽ በዚህ ዝግጅት ስም በጣም አመሰግንሻለሁ። እስኪ መጀመሪያ ራስሽን አስተዋውቂ። እሺ፣ እኔም አመሰግናለሁ። እግዚአብሔር ይህን ጊዜና ሰዓት ስለሰጠን እግዚአብሔርን አመሰግናለሁ። እኔ ከጀርመን የመጣሁት ስሜ ሜሮን በቀለ የሆፕ ፎር ሆፕለስ ሚኒስትሪ መስራች እንደገና ሚሽነሪ ነኝ። እግዚአብሔር ይመስገን። እንግዲህ ሚኒስትሪ እንዴት እንደተጀመረ ወደኋላ ውስጥ ያለውን ነገር እናወራለን። በጌታ ስንት ጊዜሽ ነው ጌታን ከተቀበልሽ? የእድሜን ግማሽ ልበል። መጀመሪያ እዚህ ነው የሰማሁት ጌታን መከር ቸርች ላይ። የኔ ተከታይ እህት እሷ እዛ ባል ነበረች። እንዳጋጣሚ ወሰደችኝ። እዛ ላይ ሰማሁ፣ ግን ብዙ አልገባኝም ይመስለኛል። እዛ ላይ የተጸለየልኝ ጸሎት አሁን ያለሁበት ሀገር ተከትሎ ይመጣ እና በ1996 አንድ ኮንፈረንስ ነበር። እዛ ላይ ነው እንደገና ድጋሚ የሰማሁት። ያው በትክክል ግን ገብቶኝ የምለው አንድ 15 ዓመት እንደዛ ይሆነኛል። በደንብ ትክክል ቸርች መላለስ ነበር፣ ይሄድ ነበር፣ ያው ዘምራለሁ። ግን በትክክል ጌታ ገባኝ የምለው የዛሬ 15 ዓመት። በክርስቲያን ቤተሰብ ውስጥ የተወለድሽ እንደው ጌታ ከልጅነትሽ ወደ መንግስቱ እንደጠራሽ እንደዛ ይመስላል። እንደዛ ነው ታሪክሽ? አይ አይደለም። ግን እኛ ቤት ውስጥ ያው ፋሚሊ በጣም ኦርቶዶክስና አማኝ ነው። አያቴ አርብ ቡና ተወቅጦ ሰንበት የሚከበርበት ምናምን። እኔ ደግሞ በግሌ ከ1 እስከ 5ኛ ክፍል ሚሽን ትምህርት ቤት ጅማ ነው የተማርኩት። ከዛ ግን በጣም ኦርቶዶክስን በተለይ ኪዳነ ምሕረትን አድሬ ሁሉ አስቀድሳለሁ። በዛ ፋሚሊ ውስጥ ነው ያደግኩት። ኦርቶዶክስ ፋሚሊ ውስጥ በደንብ የሚያከብር የሚያስቀድስ አይነት እንደዛ። እኔም ራሴ አንዱ እንደዛ ነበርኩኝ ማለት ነው እንጂ ባክግራውንዴ አሁን ያለሁበትን እንትን አይደል። ግን ከዛ የመጣ ነገር ነው። ያው የተዘራ ነገር አለ፣ ትክክልም ባይሆን እግዚአብሔር ነገርን ለበጎ ይለውጥ የለ ለወጠልኝ ማለት ነው። ስለዚህ ዓለምን ብዙ አታውቂያትም። እንዳለ ኦርቶዶክስ ውስጥ አማኝ ነበርሽ። ከዛ ቤተሰብ ውስጥ ደግሞ መንፈሳዊ የልምምዶች አሏቸው እና ቀጥታ ከዛ ነው ወደ ጌታ የመጣሽው? አይ አይደለም እንዴ። ዓለምን በደንብ እንዴት ሆነ? ቤተሰቦቼ እናቴ በተለይ ለትምህርት ያላት ነገር የተማረችም ናት እና ለትምህርት ያላት ነገር በጣም ዋጋ ትከፍላለች። እና እኔ እንግዲህ አዲስ ከተማ ገባው ማለት ነው። ከጅማ ከመጣሁ በኋላ አዲስ ከተማ ገብቼ ወላጆቼ ያው ትምህርት ቤት እንደሚሄድ ነው የሚያውቁት። 12ኛ ክፍል ከጨረስኩ በኋላ ቋንቋ ፈረንሳይኛ እንድማር ሲያደርጉኝ ዘፈን ወዳለው ጭፈራ ወዳለው ከዛ ወደማይሆን ህይወት ውስጥ ገባው ማለት ነው። እና ቤተሰቦቼ ሁሉ ያለቅሱ ነበር የምር። እና ወጣትነቴ ትንሽ ልጅ ነኝ ደግሞ ቶሎ ነው ትምህርቴንም የጨረስኩት። ጎበዝ ተማሪ ነበርኩ። ከዛ በዛ ነው ህይወቴ በጣም ጥሩ አልነበረም። ለዛም ነው እህቴ በጣም ለምናኝ ወደዛ ወደ መከር ቸርች እንዳልታይ ተጠላት ተሸፋፍኜ ምናምን ሄድኩትና ግን እግዚአብሔር ያው ነገርን ለበጎ አይደል የሚለውጠው፣ ተለውጦልኝ ነው ጌታን ያገኘሁት። የሚገርመው ነገር በቤተሰቤ ውስጥ አሁን ባልሳሳት ከእቴ ቀጥሎ እኔ ነኝ ጌታን ያገኘሁት። እንግዲህ ትንሽ ማለት ብዙ ስላንቺ ከሰማሁት አንዳንድ ነገርም አንዳንድ ጊዜ ዛሬ ሰዎች ያላቸው ህይወት ለጌታ ያላቸው ነገርና የትላንትና ህይወታቸው በጣም ሁለት የተለያየ ነገር ይሆናልና ለዛ ነው የጠየኩሽ። በጣም ቆንጆ። ኦኬ፣ ወደ ጌታ ከመጣሽ በኋላ እንዴት ነው በክርስቶስ ያገኘሽው ህይወት? የሰላም፣ የደስታ፣ የበረከት እና እንዴት ነው? አልጋ ባልጋ ነው ወይስ እንደው ወደ ጌታ ከመጣሽ በኋላ እንደው ይህን ቀን አልረሳውም የምትይው ነገር አለ ወይም ደግሞ በዚህ ነገር አዝኛለሁ ደንግጫለሁ ብለሽ የምትይው ነገር ከልጅሽ ጋር በተያዘ የሰማሁት ነገር ስለነበር? ኦኬ፣ ወደ ጌታ ከመጣ በኋላ
ብዙ ስትራግል ነበረው ማለት እኔ ፈጠን እላለሁ እና ብዙ ዓለም ውስጥ የገባው ሰው ነኝ። ብዙ ሰዎች አውቃለሁ ማለት ከኢትዮጵያ ከሄድኩ በኋላ እኔ እዛ ሰማሁኝ እንጂ በጌታ ምናምን አይደለሁም። በጣም እንዲያውም ዘፈን ዲስኮ በማዘጋጀት ምናምን በቃ አብሬ ዲጄዎች ጋራ ምናምን እንደዚህ እና ስራም ሰራለሁ። ወጣት ነኝ። ብዙ ነገር ያው ድፍረት አለን። በእንደዛ ውስጥ ያለው ነው ጌታን ያገኘሁት። ጌታን ሳገኝ ግን በጣም ብዙ ቻሌንጅ ነበር። በተለይ ማረሳው እዛ ሄጄ ጌታን ነገር ከሰማው በኋላ ይስቁብኝ ነበር። ብር ለማጠራቀም ነው እዛ የገባሽው እንጂ አንቺ እንደዚህ አይደለም ይሉኝ ነበር። ትልቅ ግሩፕ ነበረን እና እዛ አንድ ሰው ካሴት ሰጠኝ ማረሳው። ምክንያቱም ዝግጅት እያዘጋጀን እጠበቃለሁ። እዛ ላይ በውጭ ሀገር ጌሻው አስመጥቷል። እኔ ቤት ነው ይመቻል እና እዛ ብዙ ፕሮሰስ እያደረግን ነው። በዚህ መሀል ጌታን ተቀብያለሁ ብዬ ደፋፋሁት ሁሉን ነገር እና ምንድነው እኔ እዛ ጋር የረዳኝ በጣም ብዙ ቻሌንጅ ሲመጣ ስራዬን ለቀቅኩ፣ ቤቴን ለቀቅኩ፣ መጣሁ። እዛ ሀገር ስራ ስትለቅ 3 ወር ትቀጣለህ። ምንም አይነት ገንዘብ ምንም አይነት ነገር ሰፖርት አትደረግም። ግን በቃ ጌታን ማወቅ ፈለግኩኝ። አስታውሳለሁ አንድ ሳምንት አመመኝ ብዬ ከስራ ቀርቻ አዲስ ኪዳንን በጣም አነበብኩና ስትራግል ነበረው። በቃ በጣም አሁን ነው የሚገባኝ መናፍስት እንደሆነም መተኛ በቃ ፈራለሁ። የሚገለኝ ሰው የሚመጣ ትልቅ ሰው እንደዛ ይሰማኝ ነበርና ብዙ እንትን ይል ነበር። ግን እኔ ጨከንኩኝ በቃ እንደዚህ እና ምክንያቱም እኔ ከቀላል ቦታ አይደለም የመጣሁት። ግን አላቅም ይሄ መንፈስ አሰራር ምናምን ማመልከው ኪዳነ ምሕረትን መድኃኒዓለምን አቦን በጣም ነበር እንትን የምለው። በዚህ በቃ እኔ ውሳኔ ሰው ነኝ። ስቲል ምንድነው አንድ ነገር በጣም ወደ ውስጥ ጠልቄ ያስብና ዋጋም ቢያስከፍል ከፍላለሁ፣ ወስናለሁ። ወስኜ ቤት ከተማውን ለቀቅኩኝ። ከተማውን ለቅቄ ቸርች ያለችበት አሁን የምኖርበት አካባቢ መጣሁ ማለት ነው። ባይብል ስተዲ ምናምን በዛ ሁሉ ግን ብዙ ነገር አጣሁ ማለት ድሮ ብዙ ሰው አለ፣ ብዙ ነገር ማግኘት ትችላለህ። አሁን ግን በቃ እንትኔ እንደዛ ነው። በቃ ሰዎች ሸሹ ማለት በዓለም ያሉ ሰዎች እና ጥሩ ቤተክርስቲያን የገጠመኝ ጥሩ ህብረት ነው። እዛ ውስጥ ገባሁ ማለት ነው። በህይወትሽ ውስጥ እንደው ቅድም እንዳልኩሽ ጌታን ካገኘሽ በኋላ እንደው ጌታ በዚህ በኩል እንደው ያላሰብኩት ነገር ሆነብኝ። ብዙ ጊዜ ምንድነው ጌታን ስንቀበል በቃ እኛ ጋር ምንም አይነት በኑሯችን በህይወታችን በጤንነታችን ብዙ ጊዜ ምንም እንደማይመጣ እናስባለን። አንዳንዴ ደግሞ በድንገት ሲመጣ በጣም የሚያስደነግጥ ነገር ይሆናል። እንደዛ ደንግጠሽ ታውቂያለሽ? እንደዛ እንግዲህ የደነገጥኩት ያው በጌታ ቤት እያለሁኝ ያው ማንኛውም ሰው ያገባል ይወልዳል። ወልጄ ልጄ 10 ዓመት አስታውሳለሁ። ቀኑን ኦክቶበር 22 ነው 10 ዓመቷ። በዲሴምበር ላይ ሆኖ ኦክቶበር 22 የልጄ ትንሹ ልደት ነው። የዛን ቀን በትምህርት ቤት ክርስቲያን ትምህርት ቤት ነበር የሚማሩት። ስፖንሰር የሚሆንበት ቀን ስለነበረ ሩጫ ነበራቸው ህፃናቶች፣ ዝም ብለው ሩጫ እንደ ማራቶን እና ጠዋት ሊነሱ ሲሉ በህይወቴ ደንግጬ አላውቅም እንደዚህ ማለት ነው። ማማ እግሬ አልነስ ተነሽ ለምን ጋረፈች ስላት ለካ እግሯ እምቢ ብሏታል። የምታሾፍ መሰለኝና ደንዝዞ መስሎ መኝታ ቤት ገባሁ። ከዛ ተንቀሳቀሰ። ግን የሚገርመው ሄድን፣ ያንን አደረግን። ከዛ ትኩሳት ይመጣል ይሄዳል፣ ያው እንደ ማንኛውም ልጅ። ግን ልደቷን አክብረን ጃንዋሪ 5 የሚያስደነግጥ ዜና ሰማሁ። ማለት ልጅሽ ካንሰር አለባት ተባለ። ስቲል ሳስበው እንትን ያደርገኛል እና ሐኪሞቹ መጥተው ሲነግሩኝ አልገባኝም። እኔ ቤት ይገባል ብዬ እንደዚህ አታስበውም። ስሙንም ለእግሯን ይወሰድሻል። ለእግሯ ምርመራ ወሰድኩ። ከብዙ ወራት በኋላ ነው ዲያግኖዝ የተደረገው እና እዚህ ኢትዮጵያ ይዣቸው መጥቼ ስለነበር ባክቴሪያን የመሰለኝ ኤምአርአይ ተነስታ አይቼዋለሁ። ሰውየው አስረድቶኛል። እንደዚህ ነጭ ነበር እና ከጭንቅላቷ በስተቀር ሙሉ አጥንቷ። ከዛ ተራምጄ ወደ ሽንት ቤት ገባሁና ዘጋሁት። ከዛ ጆሮዬ ላይ ነው ደነገጥኩ በቃ። ከዛ በኋላ ብታወራኝም አልደነገጥኩ በቃ። ሾክ አደረገ ሰውነቴ። ከዛ ሌላ ስቴሽን ወሰዱን ማለት ነው። ስገባ ሌላ ዓለም ነው የሚመስለው። ይጮሃል መሳሪያ፣ ህፃናት ያለቅሳል ምናምን። ስታወራኝ ሰማሃለሁ እንጂ ግን በደንብ አላስተውልም። መጸለይ ምናምን እግዚአብሔር ምንም ተደረሰዋል። እንደዚህ 7 ቀን አለፈ። በቃ በህይወቴ ድንጋጤ የምልህ ይሄ ቀን ነው ማለት ነው። ይሄ አሁን ለጠየቀኝ ጥያቄ ማለት ነው። እና እንዴት ሆነ ውጤቷ በኋላ?
ያው እንግዲህ ተረጋገጠ። ቤተሰቦቼ መጡ። 7ኛ ቀን ላይ አንድ ህልም አየሁኝ። የሆነ ጉድጓድ ውስጥ ሁለታችንን ሊያወጣ አንድ እጅ፣ እኔ ግን ጎትተዋለሁ፣ እሷ ግን ትወጣለች። ልክ ስባንን እምባዬ እግዚአብሔርን እንዳሳዘነው ገባኝና ወረድኩ፣ ጸለይኩ። እዛ ምን ቃል የሱናማይቷ ሴት በደንብ እኔ አሁን ላስረዳው በማልችልበት የእግዚአብሔር ቃል ግን በደንብ ያሳየኝ ነበር። ልጇ ሞቶ ጸሎት ሰገነት ላይ አስቀምጣ ሁሉ ደህና ነው ብላ ወደ እግዚአብሔር ሰው። ስለዚህ እኔም አሁን ጸሎት ቦታ ይሄን ነገር እንዳስቀምጠው ውስጤ እንትን አለ። ከዛ በኋላ ጸለይኩኝ ጸጋ ስጠኝ ብዬ እና በእርግጥ በዛ ሰዓት ማለት ሰው መከራ ሲደርስበት አንድ ነገር ሲደርስበት ማልቀስ፣ ጌታን መጠየቅ፣ ካለፈ ማጉረምረም ያለ ነው ማለት እንዴት ነገሩ በጣም ስለሚያስደነግጥ እና በዛ የተነሳ ያለቀሽው ነገር እግዚአብሔርን እንዳሳዘነው እንደዚህ ተረዳው ነው እንዴ? ምክንያቱም ሰው ቢያወራኝም ጸሎት አልሰማ አላወራም። በአንድ ጊዜ ቀነስኩ። በአንድ ጊዜ ሌላ ሰው ነጭ ሆነ ፀጉሬ። ደነገጥኩኝ። ማለት ልጅ በጣም ነው የምወደው ማንኛውንም ልጅ እና አሁን የመጀመሪያ ልጅ ናት። በጣም የምትሳሳላት የምትወዳት ናት። ድንገት እንዲህ አይነት ዜና ቤት ሲመጣ እኔ ከዛ በፊት ብዙም አውቄ አላቅም። ያ ነገር አስደንግጦኝ ነበረ። ጸሎት ምናምን ነገርኩ። ምንም ስታወራኝ ራሱ አልሰማ። ሐኪሞቹ ሲያወሩ ራሱ አልሰማ። እንዴት ምንድን ነው የምሆነው? አሁን ብትሞት እሱን ነው የማስበው። ግን እግዚአብሔር ደግ አይደል? እግዚአብሔር እንደዛ ሲናገረኝ ደግሞ ወዲያው ኢሚዲየትሊ ተመልሼ ጸለይኩ ማለት ነው። ልክ ስነሳ ግን ሌላ ሰው ሆኜ የተነሳው በቃ እግዚአብሔር ያድናታል የሚል ነው። እና እንደውም ቤተሰቦቼ እኔ ጋር መጥተው በቃ እንዳታለቅሱ እግዚአብሔር ተናግሮኛል ትድናለች አትሞትም ስላቸው ምናምን ይተያያሉ። ምልስ አልኩኝ። እኔ እንዴት አትጠይቀኝ ጌታ ነው ያደረገው ነው ብዬ የማስበው። ከዛ በኋላ ያው ፕሮሰሱ ተጀመረ እና 6 ወር በኋላ ነፃ ወጣች ማለት ነው። ደማ ውስጥ የለም። ቴራፒውን ወሰደች፣ በደም መድኃኒቱን ወሰደች፣ ምን አደረገች። ግን በቃ ቀላል ነበረ። ጌታ አቀለለላት። ያንን በ6 ወር ነፃ ናት ተባለ። ትምህርት ቤት ጀመረች፣ ትምህርት ቤት ገባች። ያው ለሷ በጣም ከባድ ነበር። ልጅነቷን ሳትጫወት መጫወት አትችልም፣ ውጭ መገናኘት አትችልም። ባክቴሪያ ቫይረስ ምናምን ስለሚባል ኬሞ ሳይሆን ይሄ እንትኑ ነው የሚጎዳው። ብዙ ጊዜ ለሳምባ ለምን በሽታ ጉንፋን ከሆነ ሬዚስት ማድረግ አይችሉም። በቃ እኛም ስራችንን ቀጠልን እንደዚህ እያልን በ2 ዓመት እንደገና አግሬሲቭ ሆኖ መጣ ማለት ነው። ተመለሰ። ለምን ሆነ? በዚህ ውስጥ ለምን አለፈ? እግዚአብሔር አዋቂ ነው። ምናምን አለው። እኔ ቃሉ ካለ አለ ነው በቃ። የፈለገ እዚህ ጋር ቦምብ ቢፈነዳ በጣም እግዚአብሔር ከሰጠኝ አንድ ነገር ምንም ሌላ ምክር አልሰማም። ጥሬ ቃሉን ነው ማብራራትም አልፈልግም። ከፀጉራችሁ አንዲቷ ያለ እግዚአብሔር ፈቃድ አትወድቅም። እና ሆስፒታል ውስጥ በነበርኩበት ሰዓት ብዙ እናቶችን አጽናና ነበር። ከዛ በኋላ ሲያለቅሱ እንትን ነበረ። ልጆች አልበላም ሲሉ ልጆች ይመጣሉ አበላቸዋለሁ ምናምን እና ጸልይ ነበር፣ አወራቸው ነበር። ቶሎ ዲፕሬሽን ይገባሉ። እና ከዛ ውስጥ እኔ መድኃኒት ማልወስድ አንድ ቀን ገባሁኝና ዲስከስ ይደረጋል አንድ ላይ። እናቶች በጣም ያለቅሳሉ። ለምን ደረሰ ይላሉ። ብዙ ነገር አለ እና ሌላ ውስጣቸው ያለውን ታሪክ ስለሚያደርግ እኔ ነገርኳት ለዶክተሯ። እዚህ ውስጥ እኔ አልገባም፣ ይሄ ለኔ እኔ ጸልያለሁ እዛ ነው ማለቅሰው አልኳት። ግን ብዙ ሰዎች ይመጡ ነበረ እና ክፍል ደግሞ 2 አንድ ላይ ደርሰናል። አጽናናቸው ነበር። በቃ እግዚአብሔር ካለ ለምን ያሳምመናል ይላሉ። እና ያው የምንበላው ምግብ ተፈጥሮ አንዳንድ ጥያቄዎች አይገባንም፣ ግን ስለማይወደን አይደለም። አንዳንድ ሰው በዚህ ያልፋል፣ አንዳንድ ሰው ዋናው ግን እንደሚያድን ማመን እንደሚወጣ እንደዚህ የሚቀበሉ አሉ፣ የማይቀበሉ አሉ። በእንደዚህ አለፍኩ። ሁለተኛ መጣ። ሁለተኛ በጣም የመጨረሻ ትሞታለች የተባለችበት ነበር። ከ2 ዓመት በኋላ እንደገና ተመለሰ ማለት ነው። የዛን ጊዜ ነው እኔ እምነቴ በጣም ሞር ያደገው ሰው እብድ እስክመስለው ድረስ እና የመጨረሻ ተነገረኝ ትሞታለች፣ ተስፋ የለውም። ወጣች ማለት ነው። ከኢንቴንሲቭ ወጣች። ይሄን ምለ የመጀመሪያ ቴራፒ አድርጋ ጨርሳ ሁለተኛው ላይ ማለት ነው። ሁለተኛ ከ2 ዓመት በኋላ 13 ዓመቷ ነው ትዝ ይለኛል። ስሰማ ደነገጥኩ። ግን ያው የበፊቱ እግዚአብሔር ካደረገ የሚያደርጋል ብለህ ነው የምትሄደው። ማመን ነው። ምን አምናለሁ በጣም ያቆመኝ በሁለተኛ የሌለን ወደ መኖር የሚያመጣ ያለቀ የተቆረጠን የሚቀጥል አብርሃም እግዚአብሔርን
እያመሰገነ ባለማመን ምክንያት ሳይጠራጠር በእምነት ግን እግዚአብሔርን የተስፋ ቃል ወረሰ ነው አይደል? እና ይጠብቅ። ይሄ ቃል በጣም እንትን። ስለዚህ በእምነት ነው የሚሆነው። እግዚአብሔር ይችላል ነው። ቴራፒው ተጀመረ። ግን ከተጀመረ በኋላ የመጣው ዜና ግን ጥሩ አልነበረም። ጨርሰን አንድ ባክቴሪያ ስሙን አሁን ባላስታውስም ከሚሊዮን አንድ ሰው ከያዘው እንትን ብለድ ሰርኩሌሽንን ነው ቀጥ የሚያደርገው። ትሞታለህ፣ ሌላ ቻንስ የለም። እግዚአብሔር ግን እንዴት እንደተጠቀመ እንትን የሆነ ቤት አምጥቻት እህቴ መጣች እና የአውሮፓ እንትኖች የዘፈን ውድድር ነበር። እህቴ አታምንም፣ ማየት ፈለገች። በቃ ከወጣች በኋላ ከበር ተመለሰች እና አብሬ እንዲያውም ከልጄ ጋር ያለው ስትል እኔ ምግብ እየሰራው ነው፣ ግን ልጄ ጸጥ ዝም አለች። ረች ልጅ ዝም አለች። ትኩሳት ስንለካት ጎረቤቴ መጣ፣ ይዘናት ሄደን። መኪና ውስጥ ምን ትል ነበር? ጸልዩ፣ አታውሩ፣ ጸልዩ ትል ነበር። 13 ዓመት ልጅ ናት። ስንገባ የምትተኛበት ስታሲዮን ሙሉ ነበርና ሌላ ቦታ ላኩን፣ ለዛን ሌሊት ልናድር። ሴትዮዋ ያቺ ዶክተሯ ደግሞ የዚህን እንትን አታውቅም። ልጄ እንትኗ የተሰካው መሳሪያ ልቧ በጣም ይዘል ጀመር። አላርም ያደርግ ነበር። ከዛ ኢንቴንሲቭ ገባች። በቃ ከዛ በኋላ ይሄ ብለድ ሰርኩሌሽኑ እምቢ አለ። በመድኃኒት ነው እንትን ያደረጉት። እኔን አስወጡኝ ማለት ነው። ደጅ ላይ ነኝ። ኢንቴንሲቭ ስቴሽን መግባት አትችልም። የዛን ጊዜ ግን በቃ አንድ ነገር ገባኝ። ሁሉ ሰው ይሄዳል፣ ብቻህን የምትሆንበት ሰዓት አለ። ማን አለ አብሮ? ሁሌ ጌታ